ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው ጉዳይ የሀገራትን ኢኮኖሚና ደህንነት አልፎ ተርፎም የእያንዳንዳችንን ኑሮ በቀጥታ ስለሚነካው የጂኦፖለቲካ ጉዳይ ነው። ጂኦፖለቲካ የሚለው ቃል ለአንዳንዶቻችሁ እንግዳ ሊሆን ይችላል። ቃሉን ቀለል አድርገን ስናየው ጂኦ ማለት መሬት ሲሆን፣ ፖለቲካ ደግሞ ልዩነቶቹን አቀናጅቶ ለመምራት የምንጠቀምበት የአስተዳደር ጥበብ ነው። በአጭሩ ጂኦፖለቲካ ማለት የአንድ ሀገር መልክዓ ምድራዊ አቀማመጥ በዓለም አቀፍ ፖለቲካ ላይ የሚኖረው ተጽዕኖ ማለት ነው። አንድ ሀገር የት ነው ያለችው? ጎረቤቷ እነማን ናቸው? የባህር በር አላት ወይ? የሚሉት ጥያቄዎች ያች ሀገር በዓለም መድረክ ያላትን ተሰሚነትና የኢኮኖሚ ጥንካሬ ይወስኑታል። ዓለምን በደም ስሮች እንደተተበተበ የሰው አካል ብታዩት እነዚህ የደም ስሮች የባህር ላይ የንግድ መስመሮች ናቸው። የዓለም ንግድ 80 በመቶ የሚከናወነው በባህር ላይ ነው። ይህንንም የሚያደርጉት ግዙፍ የነዳጅ ጫኝ መርከቦችና በሺዎች የሚቆጠሩ ኮንቴነሮችን የያዙ መርከቦች ናቸው። ታዲያ እነዚህ መርከቦች ሁሉንም የውቅያኖስ ክፍል እንደልባቸው አያቋርጡም። ግዴታ ማለፍ ያለባቸው ጠባብ የባህር ወሽመጦች ወይም ሰርጦች አሉ። ከነዚህ መካከል ዋነኛው የሆርሙዝ ሰርጥ ነው። የሆርሙዝ ሰርጥ የፋርስ ባህረ ሰላጤን ከኦማር ባህርና ከታላቁ የህንድ ውቅያኖስ ጋር የሚያገናኝ ብቸኛው በር ነው። ስፋቱ በጣም ጠባብ ከመሆኑ የተነሳ የዓለምን 20 በመቶ ነዳጅ የጫኑ መርከቦች ሲያልፉ ለጥቃት ተጋላጭ የሚሆኑበት ወይም በቅርብ ርቀት ሊመቱ የሚችሉበት እድል ከፍተኛ ነው። ሆርሙዝን የዓለም ኢኮኖሚ የልብ ትርታ ያደረገውም ይህ ተፈጥሯዊ ሁኔታው ነው። ነገር ግን በዓለም የንግድ ልውውጥ ውስጥ ቁልፍ ከሆኑ የባህር ወሽመጦች ሆርሙዝ አንዱ እንጂ ብቸኛው አይደለም። እንደ ሆርሙዝ ሁሉ በዓለም አቀፍ የንግድ ልውውጥ ላይ ቁልፍ ሚና ያላቸው ሌሎችም ተፈጥሯዊና ሰው ሰራሽ የባህር ወሽመጦች ይገኛሉ። ለምሳሌ በግብፅ የሚገኘውና የሜዲትራንያንን ባህርን ከቀይ ባህር የሚያገናኘው የስዊዝ ቦይ፣ እንዲሁም በደቡብ አሜሪካ ከሚገኘውና አትላንቲክ ውቅያኖስን ከፓስፊክ ውቅያኖስ የሚያገናኘው የፓናማ ቦይ ድንቅ ሰው ሰራሽ የባህር መተላለፊያዎች ናቸው። በሩቅ ምስራቅ ደግሞ የማላካ ሰርጥ የቻይናንና የጃፓንን ህልውና ይቆጣጠራል። ወደ እኛ ስንመጣ ደግሞ ለአፍሪካ ቀንድ ሀገራት ወሳኝ የሆነውና በቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኘው የባብል ማንደብ ሰርጥ ይጠቀሳል። የጂኦፖለቲካን ወሳኝነት ለመረዳት በባብል ማንደብ የባህር ሰርጥ አቅራቢያ የምትገኘውን ጎረቤት ሀገር ጅቡቲን ጥሩ ማሳያ አድርጎ መውሰድ ይቻላል። ጅቡቲ ዛሬ የሀያላን ሀገራት የጦር ሰፈሮች መናኸሪያ ሆናለች። አሜሪካ፣ ቻይና፣ ፈረንሳይ፣ ጃፓንና ጣሊያንን የመሳሰሉ ታላላቅ ሀገራት የጦር ሰፈሮቻቸውን ጅቡቲ ላይ የመሰረቱት የዓለምን የንግድ መስመር በአይነ ቁራኛ ለመከታተልና በቀይ ባህር የሚደረገውን እንቅስቃሴ በቅርብ ለመቆጣጠር ነው። በፈረንጆቹ አቆጣጠር በ1869 የስዊዝ ካናል ሲከፈት ከእስያ ወደ አውሮፓ የሚሄዱ መርከቦች አፍሪካን ሳይዞሩ በቀጥታ እንዲሄዱ አስቻላቸው። ይህም ባብል መንደብን የዓለም አቀፍ ንግድ ወሳኝ መተላለፊያ እንዲሆን አደረገው። የእምባ ወይም የሐዘን በር ጌት ኦፍ ቲርስ የሚል የአረብኛ ትርጉም ባለው የባብል ማንደብ የባህር ሰርጥ በአሁኑ ሰዓት በቀን እስከ 6 ሚሊዮን በርሜል ዘይትና ከዓለም የኮንቴነር ንግድ ደግሞ እስከ 12 በመቶ ያህሉ ይተላለፋል። በአጠቃላይ ባብል መንደብ ከጥንት ጀምሮ የንግድ የባህልና የጂኦፖለቲካ ማገናኛ ሆኖ የቆየ ሲሆን ዛሬም ለዓለም ንግድ ወሳኝ ጉሮሮ እንደሆነ ቀጥሏል። በዚህም የተነሳ በቀይ ባህር ላይ ያለው ፍላጎት ከቀን ወደ ቀን እየጨመረ መጥቷል። ሳውዲ አረቢያና የተባበሩት አረብ ኤሚሬት የባህር ዳርቻዎቻቸውን ለማስከበርና ንግዳቸውን ለመጠበቅ ሲሉ በየቦታው ወደቦችን ይገነባሉ። እስራኤል የደህንነት ስጋቷን ለመቀነስ፣ ቱርክ ታሪካዊ ተጽዕኖዋን ለመመለስ፣ ሩሲያ ደግሞ በአካባቢው ያላትን ተጽዕኖ ለመጨመር እያደረጉት ያለው ፉክክር የቀይ ባህርን አካባቢ የግጭትና የሽኩቻ ቀጠና እንዲሆን አድርጎታል። እዚህ ጋር በቀይ ባህር ቀጠና ትልቅ የህዝብ ቁጥርና የኢኮኖሚ አቅም ያላት ኢትዮጵያ የታለች የሚል አንድ ትልቅ ጥያቄ ይነሳል። ኢትዮጵያ ከኤርትራ መገንጠል በፊት በነበሩት ዘመናት ሁሉ በቀጥታ የቀይ ባህር ባለቤት ነበረች። ከታሪክም ሆነ ከመልክዓ ምድራዊ አቀማመጥ አንጻር ካየነው
የዚህ ቀጠና ዋነኛ ተዋናይ መሆን ያለባት ሀገር ናት። ነገር ግን ኢትዮጵያ ከቀይ ባህር ተገልላ የበይ ተመልካች ከሆነች እነሆ ከ3 አስርተ ዓመታት በላይ ተቆጥረዋል። ከቀይ ባህር መራቅ ማለት በኢትዮጵያ ብሔራዊ ጥቅም ላይ ከፍተኛ ተጽዕኖ ያለው ጉዳይ ነው። በየዓመቱ ለወደብ ኪራይ የምታወጣው በቢሊዮን የሚቆጠር ዶላር ብቻ ሳይሆን የራሷን ሉዓላዊነት በባህር ላይ ማስከበር አለመቻሏ ትልቅ የጂኦፖለቲካ ኪሳራ ነው። ሀያላን ሀገራት ከርቀት እየመጡ በጅቡቲና በሶማሊያ ጠረፍ ላይ የጦር ሰፈር እየገነቡ ባለበት ሁኔታ ከ120 ሚሊዮን በላይ ሕዝብ ያላት ኢትዮጵያ የባህር በር ፍላጎቷን በሰላማዊ መንገድ ማቅረቧ የታሪክ ግዴታ ነው። አሁን ኢትዮጵያ እያነሳች ያለው የባህር በር ጥያቄ ከዓለም አቀፍ ሕግጋት ሆነ ከፍትሐዊነት አንጻር ተገቢነት አለው የሚያስብለውም ይኸው ሁኔታ ሲሆን የዓለም አቀፍ ሕጎችም ለአንድ ሎክት ሀገራት ወደ ባህር የመድረስና የመጠቀም መብት እንዳላቸው ይደነግጋሉ። እዚህ ላይ በተለያዩ ሁኔታዎች በሚፈጠሩ ግጭቶች እነዚህ ቁልፍ የባህር በሮች ሲዘጉ በቀዳሚነት የሚጎዳው ማን ነው የሚለውን ጥያቄ ማንሳት ተገቢ ነው። ታሪክን ወደ ኋላ መለስ ብለን ስናይ በ1980ዎቹ ለ8 ዓመታት የኢራንና ኢራቅ ጦርነት በተካሄደበት ወቅት በሆርሙዝ ሰርጥ ላይ የተፈጠረው መዘጋት የዓለምን የነዳጅ ዋጋ ሰማይ አድርሶት ነበር። ያኔ ያደጉት ሀገራት ኢኮኖሚያዊ ድቀት ቢያጋጥማቸውም እንደ ኢትዮጵያ ያሉ ድሃ የአፍሪካ ሀገራት ግን ህመሙ በእጥፍ ነበር የተሰማቸው። ነዳጅ ሲወደድ የትራንስፖርት ዋጋ ይጨምራል። የትራንስፖርት ዋጋ ሲጨምር ደግሞ የገበሬው ማዳበሪያና ምርት ዋጋ ይንራል። በአጠቃላይ በሆርሙዝ ወይም በባብል መንደብ የሚነሳ ትንሽ ረብሻ በኢትዮጵያ ከከተማ እስከ አንዲት ትንሽ የገጠር መንደር ያለውን የኑሮ ሁኔታ ያናጋል። ማዳበሪያን ጨምሮ ሌሎች ወሳኝ የምርት ግብዓቶች በወቅቱ እንዳይገቡና የነዳጅ ዋጋ እንዲንር በማድረግ በሚፈጠረው ጫና የህዝቡ ትከሻ በኑሮ ውድነት እንዲጎብጥ ያደርጋል። ይሄ ብቻ አይደለም። የዓለማችን የኢንተርኔት ኬብል 99% የሚገኘው በባህር ስር ነው። አሁን ይህ እያየኸው ያለው መረጃ እየደረሰ የሚገኘው በጅቡቲ በሱዳንና በኬንያ የባህር ንጣፍ ላይ በሚገኙ የኢንተርኔት ኬብሎች አማካኝነት ነው። ሌላውን ብንተወው እንኳን ሁሉ ነገር ከዓለም ጋር በተሳሰረበት በዚህ የዲጂታል ዘመን ይህ ብቻውን የባህር በር ጂኦፖለቲካዊ ጠቀሜታ በምንም የማይተካ መሆኑን የሚያረጋግጥ ነው። ውድ ተመልካቾቻችን በዛሬው ዝግጅታችን የጂኦፖለቲካ ጉዳይ ከዕለት እንጀራችን ጋር የተሳሰረና የወደፊት ዕጣ ፈንታችንን የሚወስን ጉዳይ መሆኑን መጠነኛ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። የባህር ወሽመጦች የዓለም የደም ስር ከሆኑ ኢትዮጵያም የዚህ የደም ስር አካል የመሆን ተፈጥሯዊ መብት አላት። ይህን መብቷን ለማስከበር የምታደርገው ጉዞም ከፖለቲካ የዘለለ ሀገራዊ ጉዳይ ነው። ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እናንተ ስለ ጂኦፖለቲካ ምን ታስባላችሁ? ኢትዮጵያ የባህር በር ባለቤት ብትሆን ለእኛና በአጠቃላይ ለቀጠናው ምን ጥቅም ይኖረዋል? በኮሜንት አጋሩን። ፕሮግራሙን ከወደዳችሁት ላይክና ሼር በማድረግ ለሌሎችም አድርሱ። በሌላ ዝግጅት እስክንገናኝ ሰላም ለሀገራችን፣ ሰላም ለእናንተ። ቸር ሰንብቱ።